ኢራናውያን ለለቅሶ አደባባይ ወጥተዋል። የኢራናውያን ልብ ቆስሏል። ሀገሪቱ በከባድ ሐዘን ተውጣለች። የሀገሪቱ የበላይ መሪ አያቶላ አልአሚኒ መሞታቸው ተከትሎ በሺዎች የሚቆጠሩ ኢራናውያን ጥቁር ልብስ በመልበስና የመሪው ምስል በመያዝ ሐዘናቸውን ለመግለጽ ወደ አደባባይ ወጥተዋል። በቴህራን ጎዳናዎች ላይ የሚሰማው ለቅሶና ዋይታ ኢራን ምን ያህል ታላቅ መሪዋን እንደተቀማች የሚያሳይ ሆኗል። ለዓመታት ሀገሪቱን በጽናት የመሩት አያቶላ መወገድ ለብዙሃኑ ኢራናውያን የመሪ ማጣት ብቻ ሳይሆን የሀገሪቱ ምሰሶ የመፍረስ ያህል ተሰምቷቸዋል። በእያንዳንዱ የኢራን ከተማ መስጊዶች በለቅሶ ተሞልተዋል። የሐዘን መግለጫ መዝሙሮች በየጥጋጥጉ ይሰማሉ። መንግስት ያወጀው የ40 ቀናት ብሔራዊ ሐዘን በይፋ ተጀምሯል። ባንዲራዎች ዝቅ ብለው እንዲውለበለቡ የተደረገ ሲሆን መላው የኢራን ሕዝብ የመጨረሻውን ስንብት ለመሪው ለማድረግ በዝግጅት ላይ ይገኛል።